የጻድቁን የአባታችንን የአቡነ አረጋዊን የአቡነ ገብረ መንፈስ ቅዱስን በረከትና ረድኤት እንድትመለከቱ ተፈቀደላችሁ ማለት ነው። መጥምቀ መለኮት ቅዱስ ዮሐንስ ደግሞ ባርኳችሁ በአይነ ሥጋ ይታዩ። በምን አይታይም አልኳችሁ? በአይነ ሥጋ። በአይነ ሥጋ እንኳን እሱን ልናይ ወንድም ለወንድም ለመታየት ራሱ ከብዶና ዛሬ። ስለዚህ በአይነ ሥጋ ለመታየት ቀርቶ ቅዱስ ዮሐንስ ግን እየባረከን ነበረ። በረከታችሁን ውጭ ሳታስቀሩ በሰላም በጤና እቅፍ ድግፍ አድርጎ ራሳችሁ ላይ ቁጭ አድርጎ ወደ ቤታችሁ በረከታችሁን ይዛችሁ ሄዳችሁ ነው። ደስ ይበላችሁ፣ አመስግኑ። እስከ መጨረሻው የሚጸና እስከ መጨረሻው የሚጸና እርሱ ይድናል። እርሱ ይድናል። እስከ መጨረሻው የሚጸና ይድናል። ሐዋርያው ቅዱስ ጴጥሮስ ማን ሊድን ይችላል ጌታ ሆይ ብሎ ጠየቀው ይላል። አስተውሉ። የመጨረሻው ዘመን ጌታ መምጫው ደረሰ። መምጫውን ደግሞ እኔና እናንተ ተመለከት ነው። አቤት አለመታደል! በዚህ ዘመን አለመወለዴ እንደው አለመፈጠሬ ራሱ ይሻለኝ ነበረ። ለምን እንዳልኳችሁ እንደ በግ ወንድሞቻችን ቢስሚላህ እየተባሉ ሲታረዱ እንደ በግ ሲያጓጉሩ ስናይ ከዚህ የበለጠ አስከፊ ዘመን ምን አለ ወገኖች? ጌታ ግን ተናገረ ቀድሞ እስከ መጨረሻው የጸና እርሱ ይድናል። ለምን? የሕንፃውን ውበት ለማሳየት ጠሩት ይላል፣ ጋበዙት ይላል። ሕንፃ በሕንፃ ላይ ሳይፈርስ በዚህ አይቀርም አለ። ሶርያ ተመልከቱ፣ ምድረ በዳ ሆናለች። ሁለት ሐሰት ወጣቶች ወንድሞች እናቶች ትጠሩኛላችሁ። ሊቢያ ተመልከቱ፣ ኩላሊት የሚሰረቅባትና ልብ የሚሰረቅባት ሀገር ምድረ በዳ ሁና የአሞራና የቁራ መኖሪያ ሁናለች። አስተውል። ወደኛ ስለመጣ አይደለም። እስራኤልን ተመልከቷት፣ የድሮ ውበቷ የለም። የዓለምን ፍጻሜ እያካሄደች ያለችው እስራኤል ናት። በቀደሙት ተመለሱ እያለ ጌታ አንተ አልፈጠርክንም ብለው አሰሩት፣ ገረፉት፣ ሰቀሉት። አሁን ደግሞ ዓለማትን እያስጨነቁ ያሉት እነሱ ናቸው። የአውሬው መፍለቂያና መንገሻ ሁለቱ ሀገራት ናቸው። አንደኛው አሜሪካ ናት። G7 የሚባሉ ሀያላን ሀገሮች አሉ። ምድርን በሰከንድ የሚያቀልጥ መሳሪያ አላቸው። በምን አልኳችሁ? ቢተኮስ ወገኖቼ ይሄ ምድር ሁሉ ይሰነጠቃል። ምድሪቱ ትቀልጣለች። ማንም መቆም አይችልም። ማንም ማምለጥ አይችልም። ያ ኒኩሬል እነሱ እጅ ላይ ያለ። አሁን የሚፈራሩት በኒኩሬል ነው። ይሄ ምንድነው ስትሉ የዓለም